አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ውዶችዬ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ የመጨረሻ ድረስ ደግሞ አብራችሁኝ ቆዩ። የቀን ውሎዬን አሳያችኋለሁ። አንዳንድ ነገር እምላችሁ ይሆናል። ቤቴን እንደዚህ ጸዳ አድርጌ እዚህ ጋር ሻይ አፍልቻለሁኝ ውዶቼ። ባለፈው ስንዴ አስፈጭቻለሁ ብያችሁ ነበርና ዱቄቱ ጋር ቀላቀየው። ከዛ ዳቦ ልጋግር ብዬ ዳቦ አረረ ውዶቼ። ግን ማሻአላ የሚጣፍጥ ዳቦ ነው። ቢያርም በእንጀራ ፔስታል ሽፍን አድርጌ አስቀመጥኩትና ልስልስ ብሏል። ግን ጠቆረ ዳቦ ምርጥ ዳቦ ነው። በነገራችን ላይ በእንትን ነው በምጣዴ እንጀራዬን ጋግሬ ስጨርስ ነው የጋገርኩት። አላ አይደለ በትልቁ ሳይሆን እንደዚህ በትንሹ አድርጌ ውስጡ ክፍትፍት ብሏል ምናምንና በጣም ነው የሚጣፍጠው። የስንዴ ዳቦ በነገራችን ላይ በጣም ነው የምወደው። አያችሁት? ክፍትፍት ያለ ነው የሚጣፍጥ ዳቦ ነው። ምን አረኩ መሰላችሁ? ገለበጥኩትና መንደር ጎረቤት ሄጄ ወሬን አወራላችኋለሁ። እርስ ታርጊው ብመጣ ጠቁሯል እና እዚህ ጋር ደግሞ ይሄንን የምጣዴን ክዳን 4 ቦታ ብሹ ነው ምናምን ያላችሁ ልጆች ነበራችሁ። መጀመሪያ ስገዛው ሰውዬው 2 ቦታ በስቶት ነበረ ማለት ነው። እኔ ደግሞ 2 ቦታ ግን በዛ አልተወልኝም ነበር። ምርጥ ዘዴ ነግራችሁኝ እናንተ ዘይት ቀቢው ያላችሁ ልጆች ምርጥ መላ ነው የነገራችሁኝና እናንተ እንዳላችሁኝ ዘይት ቀባሁት። በነገራችን ላይ የማታውቁትን ነገር መጠየቅ ጥሩ ነው። እኔ አሁን ይሄ ተቀምጦ የጭቃውን እንትን አክምባሎ ልገዛ ነበረ ማለት ነው። እና እንደዛ አድርጌው ማሻአላህ እንትኑ ይሄ በፊት ላቦቱ የሚንጠበጠበው የሚያልበው አቆሟል። ከዛ ወዲህ ደህና እየጋገርኩበት ነው እላችኋለሁ። እና ዛሬ ሱቅ ሄጄ ነበረ ከተማ ማለት ነው። የሆነ እቃ ልገዛ ሱቁ ማከፋፈያ ነገር ነው። የሆነ ልጅ መጣ እቃ ሊገዛ ማለት ነው። እና ጠየቃቸውና አማራጭ ሰጡት ባለ ሱቆቹ ማለት ነው። ከዛ እኔ ምን አቅላታለሁ አቦ የነቀለች ናትና አለ። አስባችሁታል? ሚስቱን ማለት ነው። እኔ እንጃ እንደው እኛ አረብ ሀገር ኑረን የመጣን ሰዎች እስከ መቼ እንደምንሰደብ አላቅም። አያችሁ ባሎቻችሁ ቤተሰቦቻችሁ ሳይቀሩ ስንት ዋጋ የከፈላችሁላቸው ናቸው በየቦታው ስማችሁን የሚያጠፉትና አረ አረብ ሀገር ኑራ መጣለች እንዴ ያሉት ተቀብለው እነሱ ባለሱቆቹ ደግሞ ማለት ነው። ከዛ አዎ እንዴ እሷማ በቃ የታወቀ ነው አረብ ሀገር ደርሳ የመጣች ሴት የነቀለኝ ናት አሉት። ከዛ እጣ ገባቸው ቆም ያለሁና ሳያቸው ያቀኛል ባለሱቁና ሀትራንች አረብ ሀገር ሄደሽ መጥተሻል እንዴ አለኝ። ለምን መሰላችሁ? አስተያየቴ በጣም የሚገርም ነበር። ያኔ ፍጥጥ ብዬ ነው ያየኋቸው ገርመውኝ ማለት ነው። ደግሞ እነዛ ራሱ እንደዛ የሚሉት ሰዎች አረብ ሀገርን አይተውታል፣ ብዙ አመት ኑሮበታል። እኔ እንጃ ግን ለምን በዚህ ልክ እንደምንሰደብ አላቅምና ገረመኝ። በጣም ነው ያዘንኩት። በነገራችን ላይ እንደዚህ አይነት ነገር ብዙ ጊዜ ይገጥመኛል። እንደዚህ መኪና ላይ ምናምን ስለኛ ስለ አረብ ሀገር ሴቶች ብዙ ነገር ሲወራ ይገጥመኛል። ወንድሞቻቸው፣ ባሎቻቸው በቃ የራሳቸው የሆኑ ሰዎች ሲያሟቸው ሰማለሁኝና ግርም ነው የሚለኝ። እንደዛ ሲሉ አረብ ሀገር ሄደሽ መጥተሻል እንዴ ምን አየሽ ምናምን አለኝ። አንዴ ብቻ አይደለም ብዙ ጊዜ ሄጄ መጥቻለሁ ስለው ገረመው። እኔ እኮ አንቺ አረብ ሀገር የሄድሽ አይመስለኝም ነበር አለኝና እኔ ባልሄድም በዚህ ልክ እንዴት አረብ ሀገር ሄዳ የመጣች ሴት ትሰደባለች? አንተስ ልክ ነህ አሁን ሚስትህን እንደዚህ ማለት አልኩት። አረ ይሄ እኮ ሀቅ ነው አለ። በቃ እውነት ነው ይሄ ምንም የማይካድ ሀቅ ነው። አረብ ሀገር ሄዳ የመጣች ሴት የነቀለች ናት። በቃ ግማሽ ቡለኗ አለ ለቆ ነው የምትመጣው ብሎ እርፍ አለ። እና ልጁ ያቀኛል ስላችሁ አሁን ነው በስራ ምክንያት የተዋወቅ ነው እንጂ ከዚህ በፊት አያቀኝም። እና ለማንኛውም ውድ እህቶች የምልላችሁ መሰላችሁ፣ በእርግጥ ጥሩ ቤተሰብ አለ፣ ሁሉም ነው እያልኩ አይደለም። ግን አብዛኛው የእናንተን ስም የሚያጠፋ
የእናንተን ውለታ ምንም እንዳልሆነ የሚያይ ነው፣ የሚያመሰግናችሁ የለምና ራሳችሁን አስቀድሙ። ለማን ዋጋ እንደምትከፍሉ ለማን እንደምትኖሩ ማወቅ አለባችሁ። ከእናንተ በላይ የሚበልጥ ምንም የለም። አያችሁ፣ በዚህ ልክ ነው አድርጋችሁም አትመሰገኑም። ስለዚህ መጀመሪያ ለራሳችሁ ሁኑ፣ ራሳችሁን አስቀድሙ ነው የምላችሁ ውድ እህቶቼ። ያው እኛ እጃችን አመድ አፋሽ ነው። እኛ አረብ ሀገር ይሄርን ሰዎች ማለት ነው ምንም ብናደርግላቸው አያመሰግኑንም። የሆነ ቀን የምንሰጣቸው ነገር ሲያቆም ያሙናል፣ ይሰድቡናል፣ እኛን እንደ ጠላት ያውናል። በቃ በገዛ ገንዘባችሁ ጠላት ነው የምትገዙት። ለቤተሰብ ብላችሁ ሄዳችሁ ልጅ ለማሳደግ ባሎቻችሁ ጋር የነገው ህይወታችሁን ለማስተካከል ነው የምትሰደዱት ማለት ነው። ግን እንደዛ አያስቡም እነሱ። እኛ ለነሱ ዋጋ ከፍለን ልጅ ለማሳደግ ብለን የቤተሰብን አንዳንድ ነገር ለመቀየር ብለን የባሎቻችሁን ነገ የተሻለ ህይወት ለመኖር ብላችሁ ሄዳችሁ ለዚህ ነው የሄዱት ለኛ ብለው ነው የሄዱት ማለታቸው ቀርቶ አሁን እናንተ ዙራችሁ ስትመጡ ነቅለዋል የሚል ስም ይሰጡላችኋል። እና ራሳችሁን አስቀድሙ፣ ቅድሚያ ለራሳችሁ ኑሩ ነው የምላችሁ ውዶቼ። ስለ ኪሎ ዋጋ የጠየሽ ልጅ ነበርሽ። አሁን ላይ እዚህ አካባቢ ያለው ዋጋ አላቅም እኔ ማለት ነው። ኢንሻአላህ ደሴ ሲሄድ ጠይቄ እነግርሻለሁኝ። ይሄ ኪሎ የኔ ነው በነገራችን ላይ ከዛሬ ስንት አመት በፊት እየተገዛ ነው። ውድ ተብሎ የዛኔ 700 ብር ነበር የገዛ ነው ማለት ነው። ሱቅ ሰራ ነበረ፣ ለዛ 700 ብር ነበር የገዛ ነው። አሁን ግን በዚህ አካባቢ ያለው ዋጋ አላቅም ብያቸዋለሁ። ቤት አዲስ አበባ ያለችዋ ልጅ ከትላንት ወዳ ነው ምናምን መቼ እንደው ብቻ ረሳሁት የሆነ ቪዲዮዋን አይቼ ነበርና ይሄንን ኪሎ 10,000 ብር ገዛሁት እያለች የሰማኋት መስሎኛል። እና በዚህ ልክ እኔ የተወደደ አልመሰለኝም ነበር። ለዛውም አዲስ አበባ ላይ ያኔ ትንሽ እቃ የዋጋ እንትን ይኖረው ይመስለኛል። እና እሷ እንደዛ ስትል ሰምቻታለሁ። በዚህ አካባቢ ያለውን ደግሞ ኢንሻአላህ እንደነገርኩሽ ደሴ ሲሄድ ጠይቄ የማሳውቅሽ ይሆናል ማለት ነው። እና ውድ እህቶቼ የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ አዲስ ቪዲዮ እስከመጣ መልካም ጊዜ